አንዳንዴ በእጅ የያዙት ወርቅ እንደ መዳብ ይቆጠራል አይደል የሚባለው። አንተ አንድ እንደ ሀገር ወዳድ ወታደርና እናቱን እንዳጣ ሰው ወጣቶች የምትሰጠው ምክር ምንድነው? አባቴ ምን ይለኛል መሰለኝ፣ ቤተሰብን ካጣ የእግር እሳት ይሆናል። ከባድ አባባ። አንድ ወቅት በጣም መነጋገሪያ የሆንከውና ቫይራል የወጣህበት አጋጣሚ ነበረ። ወደ ኋላ ልመልስህ ነው። እስቲ ያንን ጊዜ አስታውስ። የእናቴ ከፍተኛ ንግግር ያደረገ አንተ ብቻ ደህና ሁን ነው። ለወደፊቱ ሙዚቃውን በሰፊው የማስቀጠል ፍላጎት አለህ ወይስ ለጊዜው በውትድርናው የመቆየት ሀሳቡ ነው? እጄ ስላጠረኝ ነው ብዬ ስላት እናት አይደለች ሁልጊዜ ነው ካላስቸገርኩ እያለ የሚያስቸግረኝ ውዲቷ ለእናቴ ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ እኔ ስለ ሀገሬ። አይ አያት ቅድመ አያቴ የተወለዱብሽ ማንነቴን ክጄ ላንቻንሽ ብታይ። አምሳ አለቃ ብልልኝን ምንድን ነው የሚያዝናናው? ወታደር አያለቅስም። ግን የዛ ዕለት ከእናቴ ሞት ጋር ተያይዞ ፖሊስ ውስጥ ያለው ልጅ ሴት ናት ብያለሁ። ውትድርና ለምንድን ነው የመረጥከው? የዛን ዕለት ማታ ላይ እንዲነጋጋ ሲል ነው እናቴ ያረፈችው። እንደኔ ድክመቴ ናት እናቴ። እናቴ አጠገብ ብትሆንና መጠየቅ የምትፈልገው አንድ ጥያቄ ጠይቃት ብትባል ምን ትላት ነበር? የሆነ ነገር ማለት ፈልጋ ልሳናቱ የያዘብኝ ማዘር በቃ በጭራሽ አታወራም። ምንም ነገር ሀብት ባታገኝ ባታጌጥበት ገንዘብ ባይትረፈረፍ ምን ባትል የህዝብ በቃ ደስ የሚልም ውስጥ የሚሞላ ሴት አለ። የምር ክብር ለመከላከያ ሰራዊታችን ይርስ። ሰላም ሰላም፣ ጤና ይስጥልን ውድ የተከበራችሁ የማኦ ቲዩብ ቤተሰቦች እንደምን አላችሁ? ከማኦ መልቲ ሚዲያ ፕሮዳክሽን የሚቆረስ ሕይወት የተሰኘ ፕሮግራማችን ነው። በዛሬው ዕለት አንድ እንግዳ አለን። ይህ እንግዳችን ሀገሩን በወታደራዊ ሙያ እያገለገለ ያለ ጀግና ወታደር እና በድምፁ ብዙዎችን ያስደመመ ልዩ እንግዳ። ዛሬ ከዚህ እንግዳ ጋር ቆንጆ ቆይታ ይኖረኛል። የህይወት ውጣ ውረዶችን እያንዳንዱን እንጨዋወታለን፣ እንማማራለን። በያላችሁበት ሰላም። እንግዳዬ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ መጀመሪያ እስቲ ቺርስ 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 ቺርስ። ራስን ለተመልካቾቼ ብታስተዋውቅ። አምሳ አለቃ ቢልልኝ ይባላለው። በፊት በነበረው በሰሜኑ ጦርነት 10 አለቃ ማዕረግተኛ ነበርኩ። አሁን እንግዲህ ማዕረግ ያድጎ አምሳ አለቃ ቢልልኝ በሪሶ እባላለሁ። አንድ ወታደርና ድምፃዊ ነኝ። እንግዲህ አምሳ አለቃ ብልልኝ እያልኩ ነው ከዚህ በኋላ ማወራው። እስቲ ውትድርና ለምንድን ነው የመረጥከው? ማለት የልጅነት ምኞት ነበር? ያው ውትድርና መምረጥ ብቻ ሳይሆን መመረጥንም ይፈልጋል። ጽናት፣ ፈተናውን ሁሉ ነገር ተቋቁሞ ለመኖር ውትድርናን በጣም ነው የማከብረው። በጣም የምወደው ሙያዬ ነው። እኔ ብቻ ሳልሆን ታላቅ ወንድሜም የቀድሞ ታጋይ ነበር። በጣም የምወደው ሙያዬ ነው። በጣም መልሜም ነበር። በውትድርና ማገልገል ምን አይነት ስሜት ይሰጣል? በዛ ላይ ደግሞ ኢትዮጵያዊነትና መከላከያ ትርጉሙ ምንድን ነው ለአንተ? ሁለቱ ለእኔ የአንድ ሳንቲም ሁለት ገጽታ ናቸው። ማለት አንድ ሀገር ያለ ሰራዊት ሰራዊት ናት ልትባላችሁ። በቃ በአጠቃላይ ልትለያቸው ማትችላቸው ነገር ነው። አስበው ታውቃለህ? ወታደር ለሰከንድ ስራ ቢያቆም ማሰብም አልፈልግም። ምክንያቱም ያለ ወታደር ሀገርን ማሰብ ምን ብዬ ልግለጸው? እንግዲህ ማንም ሊፈነጭ ቢፈልግ ይችላል እንጃ ብቻ ያንን ነው የምለው። ውትድርናና ኢትዮጵያዊነትን ልትለዩ አትችልም። በውትድርና ህይወት ያጋጠመ የማትረሳው ነገር ካለ እስቲ አጫውተኝ። ብዙ ነገራቶች ያጋጥመዋል። እንደው የማትረሳው ነገር? የማትረሳው ነገር ቢኖር የሆነ ሙዚቃም ሰርቼ ነበር በውትድርናና እናቴ ጋር የተገናኘ። ሙዚቃውን አውጥቼ ሳልጨርስ እናቴ አልፋብኛለች። በእርግጥ የእናት ሐዘን እጅግ ከባድ ነው። የእናትንም ነፍሳቸውን ይማር በገነት ያኑርልን ብያለሁ።
ወታደር መሆን ደግሞ ያው ለአንድ ወታደር ሁለት እናት ነው ያለው፣ አንድም ሀገር አንድም ወላጅ እናት እና እኔ ማለት በስጋ እናት ብትለይ እንኳን እግዚአብሔር ይመስገን አንድ የምትሞትላት ሌላኛዋ እናት እንዳለች ይሄ ግልጽ ነው። ወታደር በነፍሱ ተደራድሮ ነው እናት ሀገሩን የሚጠብቀው እና ለእናት ሀገሩ ለእናቱ የሚሞት ሞት አይቀርም። ወታደር ቤት እያለ ትንሽ ውትድርናና ድምፃዊነት አይጋጭብህም? ማለቴ እንዴት ነው የምታስኬደው? እሺ ይቅደምስ ብትል የትኛውን ነው የምታስቀድመው? አልደራደርበት እኔ ውትድርናዬን አልደራደርበት፣ ግን አብረ ለማስኬድ አይቸግርም ወይ ብለህ ከጠየቀኝ ያው አጣጥሙ ይሄዳል ነው። ምክንያቱም መቅደም ያለበትን ታስቀድማለህ። ውትድርናው ለእኔ ከቤተሰቤም በላይ ነው። ሙዚቃው የተሰጠኝ ነገር ነው፣ እሰራበታለሁ። መቅረት ካለበት ግን ይቀራል። ምክንያቱም ለሀገር የቆምኩለት ዓላማ አለ። አብዬ ስገባ ሚዛን ላይም አላስቀምጣቸው ነገራቶች ናቸው። ማጣጣሙ ላይ የሚለው ላይ ግን አጣጥሚያቸው ሊሄድ ይችላሉ። አንድ ወቅት በጣም መነጋገሪያ የሆንከውና ቫይራል የወጣህበት አጋጣሚ ነበረና እስቲ ያንን ጊዜ አስታውሰኝ። አንተ ያው እንግዲህ እንዳልኩ ብዙ ጊዜ ብዙ አመት ጓደኛዬ ነህ። አንተ ራሱ የረሳኝ መስሎኝ ነበር። ጊዜው እኔ በጣም ደስ የሚለኝ ጊዜ ነው። ለወደፊት ስለሚመጣው ማላቅም እስካሁን ባለኝ ህይወት ጉዞ ህይወት ግን ማረሰው አጋጣሚ ነው። በቃ ህዝብ ካንተ ጋር እንደሆነ ለአንተ ያለውን ስሜት ሲገልጽልህ የሚሰማ ሙሉነት አለ። በቃ ምንም ነገር ሀብት ባታገኝ ባታጌጥበት ገንዘብ ባይትረፈረፍ ምን ባትል የህዝብ በቃ ደስ የሚልም ውስጥ የሚሞላ ሴት አለ። የምር በቃ የሚመጡ ፖዚቲቭ ሀሳቦች ምናምን ደስ ይላል። ሙሉነት ይሰማል። የሆኑ በህዝብ ተከበክ እንዳለክ ሲሰማክ አለልኝ ብለህ የምትለው ነገር አለ እና ያንን ጊዜ እኔ መቼም አልረሳውም። ጓዶቼን በውትድርና ጉዞ ውስጥ ብዙዎችን ትሸኛለህ፣ ብዙዎችን ትቀበላለህ፣ ብዙዎች ይሰዋሉ። በርግጥ እያንዳንዱ እርምጃክ ይሄ ነው። ያለ መስዋዕትነት የሚመጣ ነገር የለም። እያንዳንዱ እርምጃ መስዋዕት ትከፍላለህ። አዲስ ጓደኛ ታፈራለህ፣ ስለሱ ቋንቋ ትማራለህ፣ ትሰማለህ። በእነኚህ ሁሉ ያየሁበት ነገር ያን ወቅት ራሱ መደጋገፉ ነው። ምን ይበልጥ ጎልቶ ለኔ በቃ አሉኝ፣ ጓደኞችም አሉኝ፣ ህዝቡም አለኝ፣ ቤተሰቤም አለኝ ምልበት ጊዜ ነበር። አሁን ላይ ሆኜ ሳስበው ያው ድንገት ብልጭታም ነገር ይመስለኛል። በአንድ በኩል ሳስበው የአመራሮቼም በዛ ሰዓት የሚያደርጉልኝ ድጋፍ በጣም አሪፍ ነው። አጋጣሚ ነበረ አይደል? አዎ አጋጣሚ ነው። እኔ መደበኛ ተዋጊ ነበርኩኝ። አጋጣሚ ነው ያ ነገር የተከሰተው። ድንገት በዓል ስናከብር ነው ይሄ ነገር የተፈጠረው። ያው ታስታውሳለህ ምን በዓል እንደሆነ? የገና ጊዜ ነው። ኦልሞስት ስንት ዓመት በጣም ቆየ። 2013 ላይ ነው። 13 ላይ ነው። የገና በዓል ነው። የገና በዓል ነው። እንደውም ደቡብ ቲቪዎች ምናምን መጥቶ ነው የቀረጹት። እኔ ስለ ቀረጻው ማቆም ነገርም የለም። የሆነ ቦታ ላይ ነበር መጠብቀው። ያው ወደ ካምፕ ተጠርቼ ነው፣ ወደ ሌላ ቦታ ላይ ተጠርቼ ነው ይሄን ፕሮግራም እንትን ያልኩኝ። ያው ድምጽ መሞከር ስለነበረ በራስ ጓደኞች ማለት አጥንተ ምናምን አልነበረም። የሆነ በሰቱ ፕሮግራም ነበረ በሚለው ተዘጋጅ ምናምን ተብለ ሳይሆን አጋጣሚ ነው። ተጠሪ አጥና ምናምን ተብሎ ነው አጋጣሚ ነው እንትን ያልኩና ድንገት የሆኑ ነገራቶች ናቸው። የሆነ ነገር ተራመድ ካለክ ትራመዳለህ። በቃ መንገድ የቤቱ ጋር እኮ ሰው ልጅ እኮ እጣ ፈንታው ወይ መንገዱ የቱ ጋር እንደሚከፈት እኮ ማንም ሰው አያውቅም። ምናልባት እኮ በሙዚቃውም ሄድ ተጓዝ በዚህ መንገድ ነው በውትድርናው መንገድ ነው እንድትታወቅ እንድትወጣም ብሎም ሊሆን ይችላል። በሰዓቱ ላይ በጣም ደስ ይል ነበር። በይበልጥ አሁንም ደግሜ የምናገረው እውነት ስለ አንደበት አይደለም፣ ስለ እውነት ነው። ስለ እውነት ስል የምናገረው በቃ ከምንም በላይ የሚሞላክ የህዝቡ ድጋፍ ሲሰጥክ በርግጥ በጣም ልባስ ሴት ይሞላል። በቃ እንደውም ትጀነናለህ በሚለው ብትይዝልኝ ለኔ ደስ ትጀነናለህ። ይሄ ነበር አረሳውም መቼም ያን ጊዜ። እኔ በጣም ያንን ጊዜ ደግሞ ማስታውሰው እንደውም አጋጣሚ እኔና አንተም የተዋወቅንበትን አጋጣሚውን አስታውሳለሁና ካምፕ እንትን በምንልበት ጊዜ ጓደኛዬ ምናምን ይሄ ልጅ እኮ ነው አንዴ እንዲህ ያደረገ ምናምን ብሎ አስተዋወቀንና የምር በቃ የሆነ ድምጽ እኮ ኤዲት ተደርጎ ምናምን ነው የሚያምረው። ያንተ ግን ብቻ በጣም ደስ የሚል ነበር። በሰዓቱ መሆን ካለበት በጣም ቫይራል የወጣ ነበረ። ሙዚቃውን ታስታውሰዋለህ? የክቡር ዶክተር አርቲስት ጥላሁን ገሰሰ ሙዚቃ ነው መሰለኛ። ለውዲቷ ለእናት ኢትዮጵያ እንደው ባላስቸገረ፣ ምክንያቱም ያንን ደስ የሚል ድምጽህን ድጋሚ መስማት ስለሚፈልጉ ያ ድምጽ አሁንስ አለ
ውድ ተመልካቾቻችን እስቲ ይሄ ድምጽ አሁንም አለ ወይስ የለም የሚለው ቼክ እናድርገው እስቲ። እንግዲህ ያው በውትድርና ጉዞ ውስጥ ያገኘሁት የረጅም ጊዜ ጓደኛዬ ነው። አጋጣሚን ያገናኘችኝ ሁልጊዜ ነው ካላስቸገርኩ እያለ የሚያስቸግረኝ፣ ግን ለእናንተ ስል እዘፍነዋለሁ። ለውዲቷ ለእናቴ ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ እኔ ስለ ሀገሬ። ጠላቶቿን ይቃወማለው አጥብቄ በብርቱ ስለ ሀገር ፍቅር ገባኝ በእውነቱ። አይ ቀርጿል ታሪክሽን ሊመሰክር ድንጋይ ማንነቴን ክጄ ላንቻንሽ ብታይ ከእድሜ ከህይወቴ ሰስቼ ብነሳሽ ይራቀኝ ሰውነት ልርገፍ እንደ ጤዛሽ ታሪክ አድርገኝ ተወቃሽ። እንግዲህ ይህን ነው ጥላሁን ገሰሰን ሙዚቃ የተጫወቁበት ሰዓቱ ይህ ሙዚቃ ነው። በጣም እስቲ ተመልካቾች ለዚህ እኔ እውነት የአይዶል አወዳዳሪ ወይም ዳኛ ብሆን እንግዲህ ከስንት ነበር የሚያዘው? ከመቶ ነው ከ10 ኖቆሯ ላይ አንደኛ ነው በነገራችን አይደለም። አይ ግልጹን ለመናገር የምር በቃ ድምፁ እንደውም ከዛ ጊዜ በተሻለ እንትን ምርጥ እንደሆነ የምር በቃ እኔም ውትድርናውን ትተሃል ወይ እንዳልል ይኸው ከነ ሙሉ ማዕረግ ለዛም ደግሞ የዛኔ 10 አለቃ ነበር። ሲያምር ይቀራል። አይ ምክንያቱም ማለት አይደለማ ሙሉ ጊዜን ለሙዚቃ ሰተ እየሰራ ያለ እኮ ነው የሚመስለው። ድምጽ ሲሄድም ስመጣ ምናምን ነው የምዘፍነው። እኔ ጊዜ አልሰጠውም ለሙዚቃ። ኦኬ እንደውም ኦቨር ሰርቼ ከሚደክመኝ በላይ ዘፍኜ ምናምን ደክሞኝ መተኛ ሁላ ነው የሚመስለው። የምር ማለት ነው። በቃ ደስተኛ ነኝ። ለምን እያንዳንዱ ስሜቶች የምትገልጸው በሙዚቃ ነው። ኦኬ ገብቶሃል። እንደውም እኮ ኦቨር በሰውኛም በማን በምታየው እኮ ከጓደኛው እንትን ከሚለው በላይ እኮ ሰው ልጅ ሙዚቃ ዘፍኖ ለራሱ በሚነግረው ነው እፎይታ የሚያገኙ ሰዎች አሉ። በጉዳትንም ይሁን ምናምን እና ሙዚቃም ፋታ አልሰጠውም። እስካሁን ስንት ሙዚቃ ነው ያወጣው ከዛ ጊዜ ወዲህ? ወደ 3 ሙዚቃ አለኝ። እኔ ራሱ የሰራሁልህ ስንት ነው? ሁለት አለ። አንተ ኖ የማይቆጠሩት አሉ። ማይቆጠሩትም አሉ። ማይቆጠሩ ጋር ቢሆንማ ብዙ ነው። ያው ጊዜ ባገኘው ሰዓት እንደዚህ ቆይቼ ገና ነው ስቱዲዮ ውስጥ ያሉ ወደፊት የሚወጡ ስራዎች አሉ። ያው እንዳልኩም አንደኛው የሚያቀል ስለእናት የሰራሁት ነበረ። ብቻ ብዙ ስራዎች አሉ። በአሁኑ ቀጥታ ላይ የሚገኙ ወደ 3 ምናምን የተለጫኑ አሉ። እነዛ ነው እንደዛ ስራ ነው። ለወደፊቱ ሙዚቃውን በሰፊው የማስቀጠል ፍላጎት አለ ወይስ በውትድርናው የመቆየት ሀሳቡ የትኛውን ነው በዚህ ሰዓት ያሰብከው? የማስበው በውትድርና ውስጥ ሙዚቃን ማስቀጠል ነው የምፈልገው። ኦኬ ውትድርናውም እንደተጠበቀ ሙዚቃውን አስቀጥላለሁ። የነገር ማን ያውቃል ነው የሚባለው አይደለ? ልክ ነህ። ቅድመ ግምት ስለ ነገር ልንወስድ አንችልም። ያው ስለ ውጊያ ምናምን ቢሆን ቅድመ ግምት ልሰጥ ይችላል። ስለ ነገር ግን የሰው ልጅ ሆኖ ይከብዳል። ምክንያቱም ህይወት ፊቸሪንግ መገመት ይከብዳል። ነገ የሚገጥመኝ ነገር እንደሚገጥመኝ ነገራቶች ይወሰናሉ። በተለይ በእናንተ ህይወት ውስጥ በአንድ በኩል ሞትን በአንድ በኩል ህይወትን ይዛችሁ፣ ወታደር ደግሞ ሁሌ ስታንድ ባይ ነው። ተነስ ቢባል ወዲያው
ተነስቶ የሆነ እሳት ውስጥ የመግባት ብዙ ነገሮች ውስጥ እንትን የማድረጉ ነገርም ስላለ እንዳልከው ትክክል ነው። ያው እንደው ሙዚቃውም ላይ በብዛት ስለምትንቀሳቀስ እሰራለሁ፣ ሙዚቃን እሰራለሁ። በተጨማሪ ግጥምና ዜማም ያው ታውቃለህ እንደምትሰራ ግጥምና ዜማም እሰራለሁ፣ ስዕል ስራም እሰራለሁ። ያው የህይወት ተሞክሮዎችንም እጽፋለሁ። ግን አሁን በሙዚቃው ላይ ግን ካልከኝ ሙዚቃው ላይ ወቅቱም ይወሰናል። አሁን ሀገር እየታመሰች ከሆነ ልሰራ አልችልም በግልጽ ሀገር ሰላም በሆነ ይሳለ ቅድሚያ መሰጠው ነገራቶች አሉ። ምክንያቱም የሆነ ነገር ተጥዶ ቀልድ ያያዝም ነው የሚባለው አይደል? እና እንደ በሁኔታዎች ውስጥ ይወሰናል ያልኩት ለዛ ነው። እንደ የመስራት አድቫንቴጁን ጊዜው ብቁ ሰዓት ለሀገሬ ቅድሚያ ሰጥቼ በሚሆንበት ሰዓት ላይ ወደ ሙዚቃው እንትን አላደለም። እዚህ ጋር የሚገባውለት ዓላማ አለ፣ ቃል ኪዳን አለ። ስለዚህ የገባውት ቃል ኪዳን አለ። እነዛ ነገራቶች ሲበዙ ደግሞ መላመዱም አለ። ወደ ውስጥ ወደ ደምክ ይገባል። በነገራችን ላይ ውትድርና አይለቅም፣ ወደ ደም ውስጥ ይገባል በመቆየት ብዛት ውስጥ ማለት ነው። ከዚህ ጋር አያይዤ ልጠይቅ፣ ወደ ደም ውስጥ ይገባል ውትድርና አይለቅም ስትል የሆነ ጥያቄ መጣልኝና ውትድርና ስትጀምሩ ገና እንትን ስትሉ ምንድነው ምን ብላችሁ ነው ቃል የምትገቡት? ምክንያቱም የሚሰጣችሁ ኃላፊነት ትልቅ ኃላፊነት ነው። ለዛ ምን ብላችሁ ነው ቃል የምትገቡት? ቃለ መሃላ የምንፈጽመው ሰንደቅ ዓላማ ስር ተንበርክከን ቀኝ እጃችንን አንስተን እኔ የኢፌዴሪ ሀገር መከላከያ ሰራዊት አባል በመሆን የሀገሬን ነፃነት፣ ሉዓላዊነት እና አንድነት ለመጠበቅ ሲባል ከበላይ አዛዦች የሚሰጠኝን ማንኛውንም ትዕዛዝ ያለምንም ማመንታት በመቀበል ለዚህም ሲባል አስፈላጊውን መስዋዕትነት ለመክፈል ቃል እገባለሁ እንላለን። ይህንን ነው የምንፈጽመው ቃለ መሃላ። ይሄ በጣም ትልቅ መሐላ ነው። እውነት መሐላዎቹ ውስጥ ሁሉ ሀገርን የሚያስቀድም ነገር አለና ከፈጣሪ በታች እንግዲህ የእናንተ ጥበቃ ለሁላችንም እጅግ አስፈላጊ ነውና ክብር ለመከላከያ ሰራዊታችን እላለሁ። ወደ ቀጣይ ጨዋታችን እየጠጣ ቺርስ። አምሳ አለቃ ብልልኝ ፈጣን መልሶችን ትመልስልኛለህ። እኔ ጠይቃለሁ፣ አንተ ትመልስልኛለህ። አሁን የምጠይቅህን ጥያቄ በ2 ሰከንድ ውስጥ ትመልስልኛለህ። የውትድርና ዩኒፎርም ወይስ የሙዚቃ ኮት? የውትድርና ዩኒፎርም። በጣም የምትወደው ወታደራዊ ምግብ? ግዳጅ ወጣ ስንል ኮሾሮ እናስቃጥላ እወዳለሁ። ወታደራዊ ካምፕ ላይ በጣም የምወደው ክክ ወጥ በጣም እወዳለሁ። የውትድር ቤት። የኢትዮጵያ ወታደሮች ውስጥ ካንተ የተሻለ የሚዘፍን አለ ብዬ አምናለሁ። አለ የለም? አለ። በስራ አጋጣሚ ያጋጠመ በጣም የሚያስቅ ወታደራዊ ክስተት አለ? ለዚህ ትንሽ ሰፋ ያለች ደቂቃ ሰጥሃለሁ፣ ካለ እስቲ አብራራለሁ። ያው መጀመሪያ ላይ ሲቪል ነበርኩኝ። ገና ውትድርና ስገባ ነው ምኑንም አላውቅም፣ ምኑን ይዤ ምኑን እንደምለቅም አላውቅም። ማለት ይሄን ስል ስለ ውትድርና አይደለም። ያው ከስልጠና በኋላ ስትገባ ወደ ስራው ስትገባ አዲስ ስትሆን አዲስ ሲሆን እና ጥበቃ ወጥቼ ነው እና ስልክም ሰዓትም አልያዝኩኝም። ዋርዲያ የሚባል ጥበቃ ወጥቻለሁ እና ያው እንዳልኩ አዲስ ነኝ። ሰዓትም የለኝም፣ ስልክም አልያዝኩም፣ ደሞዝ ተከፋይም አልሆንኩም። ገና አዲስ ነኝ ለተቋሙ። ዋርዲያውን ወጥቼ ሌሊት ላይ ነው እውነት እስቲ ቆይ ካፌ ሰዓቱ ሲደርስ ቀሰቅሳለሁ ብዬ ነው ተረኛውን አነቃለሁ ብዬ ነው ያሰብኩትና ከአንድ መቁጠር ጀመርኩኝ። በልብ ትርታዬ 1 2 3 ምናምን እያልኩኝ 18 ላይ ደርሼ 19 ብዬ 90 ብያለሁ ማለት ነው። 1990 ያልኩት ተዝ የሚለው ነገር ዓመተ ምህረቱ በዛ በ1990 የሆነ ከቤተሰብ ጋር የሆነ ሃፕን ያደረገ ነገር የሆነ የሚያወሩኝ ነገር ስላለ 19 ብዬ 90 ያልኩት ነገር እና በጣም ነው ሳቄን አፍኝ በራሴ ማለት ነው። በዛም ምሽት ላይ እንትን ያልኩኝ ይሄን የገጠመኝ። አንድ ቀን ሙሉ የሀገሪቱ የጦር አዛዥ ጀነራል ብትሆን ትዕዛዝ ሰጥ ብትባል ለሀገሪቱ ወታደር የመጀመሪያ የምትሰጠው ትዕዛዝ ምንድን ነው? ቦታው ላይ ሳትሆን መፍረድ ይከብዳል። በእርግጥ የውሳኔ ሰው ስትሆን ሎድ ይኖረዋል፣ ጫናዎች አንተ ላይ ይኖራሉ። የብዙ ሰው ኃላፊነት ነው የምትወስደው። ከድሮ ጀምሮ የምመኘው ነገር አለ የራሴ ማለት ነው። የቀድሞ ጦር ጀምሮ እየታገለም ያለ እየተሰዋም የቆሰለም በቦርድም የወጣም ጡረታውም ተከብሮለት የወጣም ወታደር ከሁሉም ቤተሰብ ወይንም ከራሱ መኖሪያ ቤት በራፍ ላይ ወይንም ከቤተሰቡ በራፍ ላይ የኢትዮጵያ ሰንደቅ ዓላማ እንዲሰቀል አደርጋለሁ። ምክንያቱም በዛ ሰንደቅ ዓላማ ቆስሏል። እድሜውን፣ ወጣትነቱን፣
ጓደኞቹ እኩዮቹ በሲቪሉ ማህበረሰብ የራሳቸውን ነገር ሲያካብቱ ቅሪት የምን ሳይል ወጣትነቱንም አጥቷል። እዚህ ጋር ወታደር ከሩቅ አይቶ የጀግና ቤት የወታደር ቤት መሆኑን ሰው ከሩቅ አይቶ እንዲለየው ፈልጋል። ሰንደቅ ዓላማ አንሳው እና እንደዛ ማድረግ ነው የሚመስለኝ። እንግዲህ ያው እናትን በሞት እንዳጣ የቅርብ ጊዜ ትውስታ ነውና ያው ምድር ላይ እስካለን ድረስ ደግሞ የሰው ልጅ ህይወትና ሞትን ደስታና ሀዘንን አንድ ፖዚቲቭ አንድ ኔጌቲቭ ነገሮች በህይወት እስካለን ድረስ አብሮን የሚሄዱ ነገሮች የተፈጥሮ ግዴታዎች ናቸውና እንግዲህ አንተ ላይም የደረሰው እንደዚህ አይነት ነገር ነውና እናትን ማጣት ትልቅ ከባድ ነገር ነው። እንግዲህ እግዚአብሔር በጣም ቤተሰቦችንም አንተንም ያጽናናችሁ ብያለሁ። እናት ላንተ በህይወት ባሉበት ዘመን ምን ነበሩ? ምን አይነት እናትስ ነበሩ? ያው የእናትን ሞት የሚያውቀው ያውቀዋል። ግን ያው ወታደር አያለቅስም። ሞት ግብሩ ነው። የሰው ልጅ ተፈጥሮ ይሞታል። እኔ ከእናቴ ጋር የተለየሁት ውትድርና ስገባ ነው። ከጉያም ተለይቼ አላውቅም። ያው ውትድርና ገብቼ ከጎኗ ተለይቻለሁ። ባገኘሁት አጋጣሚ ሁላ እረፍት ስትሰጠኝ እየሄድኩ አያታለሁ። እኔ እንጃ ብልጭ ብላ ማጠፋ ነገር ብትሆን ደስ ይለኝ ነበር። እናት የምትደጋገም እንደ ሰውኛ የሰውኛ ባህሪ ያለኝ ሰው ነኝ። ለእኔ ድክመቴ ናት እናቴ። የሆነ ነገር ነው በቃ እንዳጣው ሆኜ ነው የተሰማኝ። በቃ የሆነ ከሆነ አካሌ የተቆረሰ ነገር የጎደለኝ ነገር ነው ውስጤ ሆነ እንደሆነ ነገር ነው የተሰማኝ። በቃ ይሄ ነው ብዬ ልገልጽ አልችልም። ቃላት የሚያጣው ለዛ ነው ስለ እናቴ። ይሄን ነው ምንም ማለት አልችልም። አዎ እንግዲህ ወታደር አያለቅስም። አዎ በእርግጥ አያለቅስም። ምክንያቱም ወታደር አንድ ለእናቱ ጀግና ነው፣ ለሀገሩ ጀግና ነው፣ ለህዝቡ ጀግና ነው። ጀግና ደግሞ አያለቅስም። ግን ያው እንደ ሰው ደግሞ ስናስብ እናዝናለን እና ሁላችንም የእናትህን ነፍሳቸውን እግዚአብሔርን በአጸደ ገነት ያኑርልን ብያለሁ። እናትህ በሙዚቃውና በውትድርናው ዓለም ውስጥ ባለ ሰዓት የነበራቸው አስተዋጽኦ ነበር? እናት ለመጥፎ ነገር ካልሆነ በቀር ለልጇ እያንዳንዱ እርምጃ አስተዋጽኦ አላት። ምናልባት እኛ ምን ረግጦ እሾክ ሊሆን ይችላል፣ የሚደማው የእሷ ሀገር ነው። እያንዳንዱ የሚጋረጥብን ነገር የእሷ ቁስል ትወጣልናለች። የወለደ አንጀትም ይባላል። በእያንዳንዱ ስራዬ ላይ እናቴ ያለችበት የእውነት ሰው ናት። እናቴ ምንም ነገር ትጋፈጣለች። ውሸት አትወድም፣ ሐሜት አትወድም። ፊት ለፊት ትናገር። ሁለቱም ግለሰቦች ባሉበት ትናገራለች። ሙዚቃም የነ ብዙዬንም ትዘፍናለች። የምር ድምጽ ነበራት። ትዝ ይለኛል የካሴቱ እንትን የነጥላውን አልበም በወልዶ የክሮ በዛ ሰዓት ነው እና በሰዓቱ ያው እኛ ቤት ሬዲዮ አልነበረም። ጎረቤት ነው የሚከፈተው። የመንግስት ቤት ስለሆነ ግድግዳ ነው የሚለየን ምናምን እንሰማለን። እንደ አንድ ቤተሰብ ነው ይከፈታል። የነ ብዙዬ ለሁሉም ጊዜውም ይጠብቅለታል የሚል ሙዚቃ የድሮ ሙዚቃ አለ። ሙዚቀኛ አይደለም እንዴት አላወቅም እንዳትለኝ፣ ግን የጥላውን ወይ የማህሙድ ሙዚቃ ነው። ለሁሉም ጊዜው ይጠብቅለታል በማለት ሰለሞን ምናምን ትላለች እና በጣም ነበር እናቴ ዘፈን የምትዘፍነው እና የእሷ ነገር ጭሮብኛል ብዬ አስባለሁ። የሆነ በእሷ መንገድ ገርቶኛል ብዬ አስባለሁ እና በጣም በዚህ መንገድ እንድጓዝ የሚያደርገች የመጀመሪያ እናቴ ናት። ሰው ሲከዳ አትወድም፣ ክዳት አትወድም። በቃል ደረጃም ራሱ ማለት ነው ቃል መካከድ አትወድም። ሁሌ የምታስጠንቅቀኝም በታማኝነት ሀገርን ሳትከዳ አገልግል ነው። ሁሌም እናቴ ትልቅ ምክር ነው። እንግዲህ ያሳለፍከው ነገር ትንሽ ከባድ ነው። እንዲህ ያለ ከባድ ሀዘን ውስጥ ሆነ ለአገርህ አገልግሎትና ለሙዚቃ ምን ያህል ጥንካሬ አገኘ? አንድ ነገር አለ እኛ ጋር ታውቃለህ፣ ወታደር ዓለም ውስጥ ወታደር ቤቱን ቤተሰቡን ጥሎ ከወጣ በኋላ ሀገርና ህዝቡ እዛ ጋር ያሉ ጓዶቹ ናቸው ቤተሰቦቹ። ይሄ ነገር እኮ በማን እንደሚቀድም አይታወቅም እንጂ እንደሚከሰት ግልጽ ነው። ቅድሚያ መሰጣቸው ነገራቸው ሁሉም ጠንካራ መሆን ይገባል። እንኳን አይደለም በወታደር ቤት ውስጥ በህይወት ውጣ ወረድ ውስጥ ጠንካራ መሆን ግድ ይላል። በርግጥ ቆመ የምትገኘው ጠንካራ ስትሆን ነው። አልፌዋለሁ ብዬ አስባለሁ። ከውስጤ ዘላለም ሊኖር ይችላል። ግን ብዙ እናቶች አሉኝ። እኔ ከዚህ በፊት ሚዲያ ላይ ተናግሬያለሁ። ከእናትና ከሀገር ብትለኝ ጠይቀኝ፣ እኔ ሁሌም ቢሆን ሀገሬን ነው የማስቀድመው።
እናቴም ያለ ሀገሬ ልትኖር አትችልም። ምናልባት እኮ በሰላም እጦት እኔን ሳትወልደኝም ሞታም ሊሆን ይችላል። ግን ሀገሬ ሰላም ሲሆን ነው። ስለዚህ ብዙ እናቶች አሉ ኢትዮጵያ ላይ ያሉ እናቶች ሁሉ እናቴ ናቸው። እንደ እናት ሆኖ የሚያው በመንፈስ እናት የሆኑ ሰዎች አሉ። በዙሪያ የምታውቃቸው ሰዎች ይኖራሉ ምናምን ያው ያበረታል። የጓደኞች ከይዞ ባይነት ብዙ ጓደኞች በዚህ በሙዚቃው ሙያው አትርፌያለሁ። እነሱም ብታሰጡሃል ምናምን ትቀጥላለህ። ግዴታ ጠንካራ መሆን አለብህ። ለእያንዳንዱ እርምጃ ጠንካራ ካልሆንክ አንድ ቦታ ጎብጠህ ትቀራለህ። የግዴታ ተጣጣፊ መሆን አለብህ እና አልፌያለሁ ይመስገን። ያን ጊዜ ተሻግሬያለሁ። በዚህ ሁሉ ግን ከእናቴ የተማርከው ትልቁ ቁም ነገር መቼም ልረሳው ማልችለው እንደዚህ የምትለኝ ነገር ነበረ የምትለው ነገር አለ? የተማርከው ትልቁ ቁም ነገር ምንድን ነው? ከእናቴ ተምሬያለሁ ብዬ ማስበው እኔ ቅድም በጥቂቱ ገልጬላለሁ። ከምንም በላይ ግን ለሀቅ መሞትን እናቴ አንድ ነገር ትለኛለች። ከሕፃንነት ጀምሮ የምር ምን አደርጋለሁ እኔ ምግብ በላና ቤት ውስጥ ተኛለሁ። በሕፃንነቴ እተኛለሁ። ብርድ ልብስ ጥቅልል ብዬ እግሬ ስር ወሽቀውና ከላይ ደግሞ ጭንቅላት ስር ወሽቄው ስትጎትተው እንዳታየኝ ብዬ ማለት ነው። እኔ እያየሁኝ እኮ ነው ማለት ፍቅሯን ለማግኘት ስል እኮ ፍቅሯን እኮ አገኛለሁ ግን አጠገቡም የእናት ፍቅር አይደለ። ከዚህም ጋር በደንብ ወጥሬ ይዝና ከታችም ወጥሬ እናት ስለሆነች የምትሰጥክ የምታደርግልህ ትሪትመንት እምባክ የሆነ ትኩስ እምባ ሲወርድብህ ይሰማልና ትመጣና አቢ ነው የምትለኝ። አቢቴ ነው በቢሊዲኝ አይደለም እኔ ቤት ውስጥ የምጠራው ትምህርት ቤት ነው በቢሊዲኝ የምጠራ። አባቴ አባት ሁን ይለኛል፣ እናቴ አቢቴ ነው የምትለኝ ትላለች። ከንፈሯ መጣ ወይኔ ልጄ ምግብ በልቶ ይሁን ብላ ሆዴን እንዴት ትነካኛለች በብርድ ልብሱ ላይ ማለት ነው። በጣም ትኩስ እምባ ነው የሚሰማኝ ማለት ነው። ይመጣል ማለት ምንም እኮ ነስተኛ አይደለም። ያችን ፍቅር ለማግኘት ስል ትለምዳለህ አይደል? የሆነ በቃ እንደዛ ነገራቶች አሉ እና እናቴ ለሀቅ ሟች ናት። በጣም ከሷ ማትረሱ አስተምራኛለች ቢል ለሀቅ ከየትኛውም ጥግ ሄዳለሁ፣ ከህይወትም ጥግ ሄዳለሁ። ለሀቅ በጣም ሟች ናት፣ አስተምራኛለች። ምን ውስጥ በጣም ሰርጿል ምሮም እውነቱን ለመናገር እሱ ነገር እኔ ይሄ በተለይ በሀቅ ዙሪያ ላይ ፋዘርም ከፍተኛ አቃቤ ህግ ነውና ሀቅ ሲባል በጣም ይሄ የሆነ በቃ ከእውነት ጋር እንደዚህ ፊት ለፊት የሚጋፈጥ አለ። እንደዛ አይነት ቤተሰብ ውስጥ ማደግ የሆነ ነገር ላድርግ ብትል ራሱ አንተም እንዳታደርግ ያ እዛ ጋር የተቀረጽከው ነገር ያስገድድሃልና ብዙ ጊዜ እኛም ላይ ተጽዕኖ ያሳድርብናልና ያ ደግሞ መልካም ነገር ነው በጣም ይሄ ለሀቅ መሞት። እኔ አሁን አንተም እናቴ እንዲህ ስትል እኔ ፋዘርን እያስታወስኩ ነበርና ያ ትዝ ብሎኝ ነው። ቼርስ። በዚህ ሰዓት እናት አጠገብ ብትሆንና መጠየቅ የምትፈልገው አንድ ጥያቄ ጠይቃት ብትባል ምን ትላት ነበር? እኔ ሳሮን ምላት እሷ እንድትለኝ የምፈልገው ነገር ነበር ማለት አንዳንዴ የሆኑ ነገራቶች ከህይወት ሲያልፉ ወደማታውቀው ዓለም ሲሄዱ ወይ ሲሞት የሰው ልጅ ወይ አንዳንድ አጋጣሚ ክስተቶች መልስ የሌለው ነገርም ጥለውብህ ያልፋሉ። እናቴ አጋጣሚ አሟት ነበር ያረፈችውና በየጊዜው እያርክ ልታይ አትችልምና ፋዘሬ ደውሎልኝ እና አሁን ላይ እያት አጽንኦት ሰጥቶ ነው ያለኝና እንደዛ ሲለኝ ውስጥ የፈራና ለሁለት ቀን ሄድኩኝ። ሁለት ቀን ቆይቼ እዚህ ጋርም ስራ ስለሆነ ደርሼ ወደ ግዳጅም ተመልሼ እንደገና አንድ ቀን ተጨማሪ ቀን ጨምሬ ተመለስኩና በሄድኩኝ የመጀመሪያ በሄድኩኝ በሁለቱ ቀን ላይ ልሳኗ ተዘግቶብኛል፣ መናገር አትችልም እና የሆነ ነገር ማለት ፈልጋለች። የሄድኩት ለብቻ አይደለም። ሲሄድ ባለቤቴን ይዤ ሄጃለሁ። ባለቤቴ ደግሞ ነፍሰ ጡር ናት። ያው እናት እንደዚህ ነገር ስታይ የልጅ ልጇን ስታይ የሚሰማት ስሜት አለ አይደል? በቃ ሚስት አግብቼ እዛች ጋር ሚስቴን ይዤ ሲሄድ ነፍሰ ጡር ሆና ስታያት የሆነ ነገር እንድትለኝ ፈልጌ ነበር። ማዘር በቃ በጭራሽ አታወራም። አንገቷ ቀና አድርጊያት አለቀሰች። እዚህ ጋር ደገፍ አድርጊያት ነው አልጋ ላይ አንስቻት ያቃታት ወደዛ ፊቷን ዞረች ማለት በማቃቷ እና የዛን ሁለት ማታ ላይ እንዲነጋጋ ሲል እናቴ ያረፈች። ምንድነው ስታርፍ የተሰማኝ ለካ ዳግመኛ ተነስታ ማለት የፈለገችውን ነገር አትነግረኝም። ምን ማለት ፈልጋ ነበር እናቴ ምን ማለት ፈልጋ ነበር ማለት
የሚል ጥያቄ ውስጥ ሁሌም ማለት የፈለገችው በአሁኑ ባለችን ነው። አይዞህ ማለት የፈለገችው ምን እንደሆነ ባቅ የዛ ሰዓት ነክልተው ቅር አይደለም። የሆነ ነገር ማለት ፈልገት ይተናነቃታል። መጨረሻ ላይ ለመውጣት ሲያቅታት ፊቷን ዞረች። አውቃለሁ እናቴ ናት ፊት እየነሳችኝ እንዳልሆነ ተረድቶኛል። ከአቅሟ በላይ ስለሆነባት የዞረችው እና ያንን ነገር አንድ ያጠገብ የተቀምጣ ብትናገር ባለቤቴ ጋር አብረን ነው የምንኖረው። ነፍሰ ጡር ናት እንደነገርኩ እና በሁለተኛ ቀን ነው ምናምን በሶስተኛ ቀን አንድ ቃል ነው የተናገርኩት ለባለቤቴ። ግን የዛ ዕለት ከእናቴ ሞት ጋር ተያይዞ ሆዴ ውስጥ ያለው ልጅ ሴት ናት ብያለሁ እና ከጊዜያት በኋላ እኔ ግዳጅ ላይ ባለሁበት ባለቤቴ ወደኛ ሆስፒታል ሄዳ ቼክ ተደርጋ ነበርና የገረመኝ ሆዷ ውስጥ ያለው ልጅ ሴት ናት። እንግዲህ ፍቃዱ ከሆነ ቀናቶች ይቀሯል፣ አሁን ትወለዳለች። የእናቴንም ስም ሰጣታለሁ ብያስ ባለቤቴም ደስተኛ ናት። ይሄ በጣም ደስ የሚል ውሳኔ ነው። ያንተም የልጅ አባት ሆነ በሰላም እንድትገላገል ፈጣሪ መልካም ፈቃዱ ይሁን። የኔም የተመልካቾች ምኞት ነው። እንግዲህ እግዚአብሔር ይርዳ። የእናትን ምትክ እግዚአብሔር በሰላም ወደዚች ምድር እንድትቀላቀል ይርዳ እላለሁ። ይህን ነገር አያይዤ ለመጠየቅ የምፈልገው ነገር በዚህ ዘመን ብዙ ወጣቶች ከቤተሰብ ጋር የሚኖሩት እናታቸውን ቼክ የማያደርጉት፣ ያው አንዳንዴ በእጅ የያዙት ወርቅ እንደ መዳብ ይቆጠራል አይደል የሚባለው። አንተ አንድ እንደ ሀገር ወዳድ ወታደርና እናቱን እንዳጣ ሰው ለእንደዚህ አይነት ወጣቶች የምትሰጠው ምክር ምንድን ነው? እውነቴን ነው፣ ትክክለኛም ጥያቄ ነው። አንዳንዴ ቅድም ብያለሁ በህይወት ውስጥ ማደግማቸው ነገራቶች ድንገት ብልጭ ብሎ የሚጠፉ ነገራቶች። እናት ማንም ሰው ምኞቱ ናት፣ ደጋግማ ብትፈጠር ማለት ነው። የኔ ምኞቴ ነው በጣም ደጋግማ ብትፈጠር ልጅ ደስ። ለወጣቱ መመክረው ምንድነው ካሉ አይመስለን በቃ ስልክ አላጣቆማ ኦልሬዲ እኮ አላት ተቀም ታጣው በኋላ ያጣው ሰው ነው ማለት ነው። ስሜቱም ማለት ነው የምር ጊዜ ያስፈልጋቸዋል። እኔ አንድ ነገር አውቃለሁ። ለምሳሌ አንተ ብቻ ደህና ሆነልኝ ስትል የሆነ ነገር አትፈልግም ማለት አይደለም። ልክ ነው። ማንም ሰው እኮ የደረሰ ከደረሰ ልጁ ሲደረሰልኝ ለማለት ልጅ ያደረገልኝ ብሎ ለጎረቤታቸው ሲናገር የሚሰማቸው ለሌላው አይደለም። የራሳቸው ገንዘብ ተትረፍርፎ ራሱ ኪሎ ቡና ገዝተህ ስትሰጣቸው ልጅ ያመጣልኝ ቡና ለምን አንድ ሲኒ አይሆንም ልጅ ያመጣልኝ ቡና ብሎ ሲሉ ራሱ ግን እናት አይደለች ስታጣው ወይም ስታጣት ይገባል ስሜቱ። ግን እኔ የምመክረው እስከምታጣቸው እናትንም አባትንም ቤተሰብንም እስከምናጣ እንጠብቅ። ማለት ዋጋ አስከፈለ ልንል እንችላለን። ይሄ ከዋጋም በላይ ነው፣ ተመን የሌለው ነገር ነው። የእናት የአባት ሞት አባቴ ምን ይለኛል መሰለኝ ሁሌም የሚመክረኝ ቤተሰብን ካጣ እኛ እድሜያችን ሊገፋ ይችላል፣ የእግር እሳት ይሆንብሃል። የእግር እሳት ይሆን ይሄው ቃሉ እንደዚህ ነው። የእግር እሳት ይሆንብሃል፣ የእግር እሳት ይሆንብሃል። ከባድ አባባ ነው። የእግር እሳት ሲያንገበግብ ነው የሚሆነው ማለት ነው። እና ቤተሰብንም ማጣት እንደዛ ነው። የእግር እሳት ነው። ምናልባት እኮ የሆነ ሰዓት ሰው ነኝና ጊዜ ሳልሰጣትም እኮ ኖሬም ሊሆን ይችላል አብሬያት በነበርኩ ሰዓት ላይ ያኔም ልትለኝ የምትፈልገውን ነገር ብቻ ሊሆንም ይችላል። በአሁን ሰዓት ላይ ረጅምም ኮኔ ቅርብ እያለውም ሊሆን ይችላል። ሰው ነህ ገብቷል አይደል? ሲቪል እያለውም ገብቷል እንትን ብዬ ሊሆን ይችላል። ልጅም እያለ ልታጠፋ ይችላል። የሆነ ነገር ላለማለት የፈለገችውን ያኔ ልትለኝ ትችል ነበር። ገብቷል? ጊዜ ስላልሰጧትም ሊሆን ይችላል እኮ አላቅም። እና አሁን ከምናፈኩት አይደለ በመጨረሻ ላይ ምን ልትለኝ እንደፈለገኝ ናፈኩኛል። ጊዜ ሁሌ መሰጣት
ተጠግበዋለህ ማለት አይደለም። እሷ የእናትን ንግግር ገብቷል አይደለ? ስለዚህ አይርፈድባችሁ ነው ማለት የነሱ ንግግር የነሱ ቁጣ ምንም ቢሆን ምንም ቤተሰብ ቤተሰብ። እዚህ ጋር ደግሞ አንድ ነገር ምን አስተዋልኩ መሰለ፣ ቅድም አንተም ብለሃልና ቤተሰብ አንተ ብቻ ደህና ሁን ይላሉ። ለምሳሌ ብዙ ነገር የተሟላላቸው ቤተሰቦችም አሉ፣ የጎደላቸውም ቤተሰቦች በየእንትናቸው አሉና ይሄን ነገር እንትን ሲያደርጉ ብዙ ጊዜ ልጆቻቸው በእርግጥ ሩቅ ያሉ ልጆች ወደ ቤተሰቦቻቸው ጋር ለመሄድ ይሄ ነገር ሳይሆንልኝ፣ ይሄ ሳይሟላልኝ፣ ይሄ ነገር እንዴት ባዶ እጄን ሄዳለሁ ምናምን የሚሉ ነገሮችን አንዳንድ አስተዋይ ልጆች በመጨናነቅ ወደኋላ የመቅረት የሆነች ነገርም ገዝተው ምናምን ይዞ ለመሄድ የሚፈልጉ አሉ። እንደዛው ደግሞ የሆነ እዛው አጠገባቸውም ሆኖ ደግሞ እንዲሁ በቃ ይሄ ምንድነው ኬር ማይሰጣቸው በጣም በቃ ጭንቅ ሆኖ የሚኖሩ በቃ ቤተሰብ ለምን ወለድኩኝ ለምን እንዲህ ኢቭን ቤተሰብን እኮ እስከ ማጥፋት ደረጃ የሚደርሱ እናትን አባትን ብዙ እንትን ማድረግ የሚደርሱ እንትኖች አሉና ቀደም የተናገርከው ነገር እውነት ትልቅ ነገር ነውና ጊዜ ከረፈደ በጣም እጅግ በጣም መመለስም የማይቻል ጸጸቱም ደግሞ ሁሌ በቃ እግር እሳት የሚሆን ነገር የተናገርከው ነገር በጣም ከባድ መልእክት ነውና ይህንን እንግዲህ ወጣቶቻችን ያው እኛም ወጣቶች ነን እነዚህ ነገሮች ለቤተሰቦቻችን ጊዜ በመስጠት ከቤተሰቦቻችን ጋር ማሳለፍ በምንችለው ነገሮች በሙሉ እንድናሳልፍና ለቤተሰቦቻችን ፍቅር በመስጠት ከነሱ ጋር ጊዜ እንድናሳልፍ እላለሁ። በዚህ አጋጣሚ ግን ልጨምርልህና ማለት ለሰው የሆነ ነገር አስቀምጠህ ተናግረህ ስትል ደስ ይላል። እኔ ለወጣቶች ምነግር ለባቾችም ሆነ ለማንም ይሁን ትልቅም ሆነ ያልተረዳውም ሊኖር ይችላል። ለቤተሰቦቻችሁ እድሜና ጤና ይስጥ ይኖርላችሁ። ማንም የእናቱንም የአባቱንም ሞት የማንንም ሞት አይ የማንንም ማለት ነው። ሰው እንኳን አይደለም የሰውን የእንስሳንም ሞት አብሮት የኖረንም እንስሳ በለመደው በኋላ ሲሞት ያዝናል። እውነት ነው። እና የምለው ነገር አጽንኦት ሰጣችሁ ጆሮ ሰጣችሁ እንድትሰሙ የምፈልገው እናት አባት ቤተሰብን እንደ ትላንት ይዋቸው ማለት ትላንትን ልትመልሱ አትችሉም። ዛሬ ነው አይደለ? ዛሬ ካለፈ ደግሞ ነገ ላይ ሆነ ስታየው ትላንት ልንለው ነው። ስለዚህ ዛሬን እያጣጣምካቸው ነው፣ እየረዳሃቸው እየደገፍካቸው በቻለ መርዳት ባትችል ራሱ ውጋት አትሆንባቸው። እሺ ለኢትዮጵያ ወጣቶች በተለይ ጥበብንና ውትድርናን ጎን ለጎን ማስኬድ ለሚፈልጉ ወጣቶች ማስተላለፍ የምትፈልገው መልእክት? እኔ ማስተላለፍ የምፈልገው መልእክት ምንድነው? ያለን ነገር ተጠቀም። ቦታ ይፈልጋል፣ ቦታና ጊዜ አለው ሁሉም ነገር። አንድ ቀን እኮ አንተ ስለፈለግከው አይደለም መንገድ የሚከፈተው። ለእኔ አጋጣሚ ናት። የሁሉም ሰው አጋጣሚ አለው ራስ የምታወጣበትም ማለት ነው። ይሄ ማለት ቀኑ ይሄ ነው አይባልም። ጊዜው ይሄ ነው፣ አመታትም የሚፈጅበት ወዲያው ደግሞ በአንድ ስራም የሚወጣም ሰው አለ። በህልም ላይ ግን አትድከም ነው ማለት፣ ተስፋ አትቁረጥ በህልም ላይ ማለት ነው። ማህበረሰብ ከምንም በላይ ነው። የሆነ ህዝብ እንትን እያለክ እሱ እያለክ እንዲሆን መሆን የለበትም። በቃ ማህበረሰባችን ቅቡልነት ያለው ከሃይማኖታችን ጋር ከአኗኗር ዘይቤያችን ጋር ቀረቤታ ያለው ነገር የምታወጣበት መንገድ ከሆነ ህልምን በቃ ዋጋ ክፈልለት። እኔ እኮ ተኳሽም ሆኜ ነው ምዘፍነው ማለት ነው። ማለት በጭራሽ ማታስበው ነገር ነው። ጊዜው ደግሞ የቴክኖሎጂ ነው። ያኔ ደግሞ ጊዜ በፈቀደ ሰዓት ላይ ደግሞ ራስን ታወጣለህ። አምሳ አለቃ ብልልኝን ምንድን ነው የሚያዝናናው? አዲስ ሰው ማወቅ ያስደስተኛል። የምሬን ከሰው ጋር ያው ታውቃለህ፣ በአንተ ጋር በአንድ ቅስፈት ነው የተግባባ ነው እና ቶሎ ከሰው ጋር መግባባ ያ ነገር ያስደስተኛል። አዲስ ሰው ስታውቅ እያለ ያው ሰው ታተርፋለህ። ለሰው ልጅ ከምንም በላይ ትርፍ ቢሆን የሚገባው ሰውን ማወቅ ትርፍ ነው። ገብቶሃል አይደለ? በዛ መካከል ብዙ ነገራቶች ትረዳለህ። ገብቶሃል አይደለ? ሰውን ማወቅ ያስደስተኛል። ሌላ ደግሞ ከዳሬ ጋር ወደ ቤት ሲሄድ ቤት ውስጥ ቡና ተፈልቶ ሲጠብቀኝ በጣም ከልቤ በላይ ነው። ምክንያቱም ገና ስመጣ ቤት ባለቤቴ ቡና ፍልታ ሲጠብቀኝ በቃ ደክሞት ነው የሚመጣ ብላ ለኔ አስባ መሆኑን ያስረዳኛል። ያ ነገር ስሜቱን ነው ታንጨ ሰው ምናምን ሳይ በቃ ድካም እንደሚረዳ ያ ሰው የቤቷን ድባቧን ስታይ በቃ ደስ ይላል።
እነዚህ ነገራቶች ያስደስቱኛል። መጽሐፍ ወዳለሁ፣ ዜማ መጽሐፍ ወዳለሁ። ራሴን በዛ ላይ ጊዜ ማረው ሙቪ ማየት ወዳለሁ። አድቬንቸር ምናምን ነው የምወደው እና ሳይንቲፊክ በጣም ኦቨር ቶክ የበዛበት ፊልም አልወድም። ለሰው ችግር ምንም ባታደርግለት በገንዘብ ምናምን መፍትሄ የምትሰጠው ሀሳብ ሆነ እፎይ ብሎ ሲተነፍስ የሚሰማክ ስሜት አለ አይደለ? በቃ ምክንያቱ አንተ እንደሆንክ ደስ ይላል። በቃ ሀሳብ ሰጥተህ ምናምን እንደዚህ ማውራት፣ ስለ ሰው ህመም ቁስሉን መረዳት እንደራስህ ካድርገህ ከዛ ሰው ጫማ ውስጥ ቆመህ ማየቱ የሚያስደስተው ነገር አለ። እንደዛም አይነት ነገር በጣም ደስ ይለኛል እና እነዚህ ነገራቶች ነው የሚያስደስቱኝ። የህይወት ፍልስፍና ምንድን ነው? ኦኬ እኔ የህይወት ፊሎሶፊ የምከተለው ጤናማ ኑሮ መኖር፣ ጤናማ ቤተሰብ መመስረት፣ አሁን ባለሁበትም ሙያም አገሬን አገልግልሃል ይበቃል ተብዬም እድሜና ጤና ሰጥቶኝ ብወጣ ራሱ ወደፊት በረገጥኩት ሙያ ላይ አሁን ባለሁበትም ሙያ ላይም ስኬታማ ሰው መሆን ነው የኔ ፍልስፍና። ቅድም መግቢያ ላይ ቆንጆ ድምፅህን እንግዲህ አሰምተኸኛልና መዝጊያውንም እስቲ ቆንጆ በሆነ ድምፅ እንድታሳርግልን ደስ ያለህን መርጠህ። በነገራችን ላይ ድምፅ ባይኖረኝ ብዬ የምለው ሰው ለሱ ስል ነው። ያው እንግዲህ አለን ብዬ አሁንም የተመልካች ጥያቄ ስለሆነ አስጨነቀኝ። እኔ ከቀረ ይቀራል። እኔ ጨርሻለሁ ፕሮግራም። እኔ ለነሱ ቀጥላለሁ። የጌታቸው ጋዲሳን ብዙ ሰው ጥላሁንን ያውቃል። በእነሱ ባሽ ላይ ያለ ዘፋኝ ነው፣ ድምፃዊ ነው። በጣም ወዶ ድምፃዊ ነው። በጣም ጎበዝ ድምፃዊ ነው። አዋራ ለብሼ ብሎ የዘፈነውን ወታደር የዘፈነውን ዘፈን አዋራ ለብሼ በፀሐይ ተጠብሼ በበረሃው ዳገት ጉልበቴን አፍስሼ ለመላው ኢትዮጵያ ሰላም ጠባቂ ነኝ፣ ለቃል ኪዳኔ ሟች የበረሃ ሰው ነኝ፣ የበረሃ ሰው ነኝ፣ የቁርጥ ቀን ልጅ ነኝ። እርሃቤንም ችዬ ዋንኳን ሳልጠጣ መስዋዕት ነኝ እኔ ባገሬን ለመጣ ሕይወቴን ይንጠቁኝ ስጋዬን ላሞራ አንድ ናት ሀገሬ በጀግኖቿ ትኩራ። ባጭሩ እንግዲህ ሙዚቃው ይሄን ይመስላል። በጣም ደስ ይላል። እንግዲህ ተመልካቾቻችን ከአምሳ አለቃ ብልልኝ በሪሶ ጋር የነበረን ቆይታችን ይሄንን ይመስል ነበረ። ቻናላችንን ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ከሌላ እንግዳ ጋር እስከምንገናኝ ድረስ ቸርን ሰንብት።